የእግዚአብሔር ሰላምታችን እያስቀደም የሕይወት ምንጭ ክርስቶስ ቤተክርስቲያን ለንደን አዲስ ነገር አለ በሚል ርዕስ አጭር መንፈሳዊ መልእክት በመላው ዓለም ለሚገኙ ሁሉ ስናቀርብ በደስታና በበረከት ነው። በኢሳይያስ ምዕራፍ 43 ቁጥር 19 ላይ እንዲህ ይላል፣ እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትምን? በምድረ በዳም መንገድን በበረሃም ወንዞችን አደርጋለሁ ይላል። እግዚአብሔር በእርሱ ለሚታመኑት ሁሉ አዲስን ነገር ማድረግ ባህሪው ነው። ምንም እንኳን የዘገየ ቢመስልም እሱ ነገሮችን ሁሉ ውብ ለማድረግ አቅሙም ፈቃዱም አለው። ስለዚህ ወገኖች ሆይ ሁላችንም ባለንበት ሁኔታ ጌታን ታምነን በስፍራችን እንጽናና እንጠብቅ። ምክንያቱም እግዚአብሔርን ጠብቆ ያፈረ የለምና። በቃሉ እንታመን። ጌታ በነገሮቻችን ላይ በቅርብ ይመጣል። አሜን። የእግዚአብሔር ሰላምና ዕረፍት ከሁላችን ጋር ይሁን። ኢየሱስ ለዘላለም ጌታ ነው። ተባረኩ።